ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ አለሁ። ሰሞኑን ትንሽ ጠፍቻለሁ። ያው ምክንያቱን እናንተ ባታውቁም እኔ ጋር ግን በተፈጠረ አዲስ ችግር ያ ችግር ምን እንደሆነ አላወቅኩም። ቻናሌ አገልግሎት እየሰጠ አይደለም። የትኛው ካላችሁኝ ከዚህ በፊት የምሰራበት ክርስቲያን ቲዩብ የሚለው ማለት ነው። ዛሬ ደግሞ ሔዋን በሚል በአዲስ ቻናል መጥቻለሁ። ያኛው ተስተካክሎ አገልግሎት መስጠት እስከሚጀምር ድረስ ከምጠፋባችሁ በሚል ማለት ነው። ብዙዎቻችሁም ጠፋሽ የት ሄድሽ እያላችሁ ስለሆነ ያኛው እንግዲህ እስካሁን ችግሩን አላወቅኩም። ምን ሆኖ አገልግሎት መስጠት እንዳቆመ እግዚአብሔር ከፈቀደ በቅርቡ አስተካክዬ በዛኛውም እንደምመለስ ተስፋ አደርጋለሁ። እስከዛው ድረስ ግን ሔዋን ቻናል በሚል መጥቻለሁ። በዚህ ቻናል እንግዲህ የምሰራቸው ትንሽ ከዛኛው ጋር አንድ አይነት መንገድ አለ ማለት ነው። ክርስቲያን በሚለው ብዙ ጊዜ ወንጌልን ነበር የምሰራበት። በዚህኛው ደግሞ አዳዲስ የሆኑና ቁም ነገር የሆኑ ነገሮችን ለመስራት እሞክራለሁ። እናንተን የሚያስተምር የሚጠቅም ነገሮችን ለማቅረብ እንግዲህ አስባለሁኝ። አዳዲስ የሆናችሁ እንድትደግፉኝ እንድታበረታቱኝ ሰብስክራይብ በማድረግ ላይክ በማድረግ ሼር በማድረግም ጭምር እንድታበረታቱኝ በአክብሮት እጠይቃለሁ። እና እንግዲህ ያኛው ክርስቲያን ቲዩብ የሚለው ደግሞ ተስተካክሎ በዛም እንደምመለስ ተስፋ አደርጋለሁ። ምክንያቱን አላወቅኩም፣ ዘግቷል። ለምን እንደዘጋም አላወቅኩኝም። እንግዲህ ምክንያቱ ምን እንደሆነ አውቄ ችግሩ የቱ ጋር እንደሆነ አውቄ አስተካክዬ በዛም እንደምመለስ ተስፋ አደርጋለሁ እንደ እግዚአብሔር ፈቃድ። እስከዛው ግን ገና ዛሬ መጀመሪያዬ ነው በዚህ ቪዲዮን ስሰራ ማለት ነው። ብዙዎቻችሁ ቶሎ በይ ጠፋሽ፣ ሚዲያ ላይ የለሽም፣ ቪዲዮ ስሪ፣ ቻናል ክፈች እያላችሁ ነበር እና ቤታችሁ ስመጣ በጣም ቢዚ ነኝ። ያው ጊዜን አጣብቤ እንደምንም ይችን ቪዲዮ ለትንሽ ለእናንተ ማብራሪያ ለመስጠት ዛሬ ተገኝቻለሁ ማለት ነው። ሁላችሁም በቅንነት ገብታችሁ ሰብስክራይብ እና ላይክ አድርጉ፣ ደግፉኝ፣ አበረታቱኝ። ሰው ይነሳል ይወድቃል፣ የተነሳው ደግሞ ይወድቃል፣ የወደቀው ደግሞ ይነሳል እና አንድ ሰው ሲወድቅ ደግሞ እኛ ተረባርበን ማንሳት ነው እንጂ ያለብን በወደቀ ጊዜ ከጎኑ መራቅ ወይ ደግሞ በሱ መሳቅ ሳይሆን ያለበት ድረስ ማለት የወደቀበት ቦታ ሄደን ማንሳት የሁላችንም ኃላፊነት ነውና እኔም ዛሬ ቻናሌ ከወደቀበት እንድታነሱትና እንድታበረታቱት በእርግጥም ዝም አላላችሁኝም፣ ፈልጋችሁኛል። አመሰግናለሁ በጣም ስለዚህ ስለ መልካም ስራችሁ ማለት ነው። በጣም ነው የማመሰግነው። በእናንተም ጥያቄ መሰረት ይኸው በዚህ ተገኝቻለሁ ማለት ነው። ሔዋን በሚል ሔዋን ዩቲዩብን እንግዲህ ገብታችሁ ሰብስክራይብ ላይክ ሼር አድርጉ እላለሁ በአክብሮት አመሰግናለሁ።